እንደዚህ ያለ ቤተሰብ ጥንካሬ ነው። እግዚአብሔር ሲፈጥር አይረሳም። ሶስተኛ ዓመት የማኔጅመንት ዲግሪ ተማሪዎች ታገል የነበረ ሰውዬ ጎልያድ ጋር ሲል አልከበደውም። ከዘመዶቼ አንድ ሰው እንኳን ለመሃላ በሰርጌ ላይ የተገኘ ሰው የለም። ዲቦዬ ቀደምም ደውዬ ያለኝን አክብሮት አድናቆት ነግሬሻለሁ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። አንቺ ምርጥ እናት ነሽ፣ ጀግና እናት። በዚህ አጋጣሚ ባባንም ሳሚልኝ። ሌላው ደግሞ ለእምነትሽ ያለሽ ነገር ጥንካሬሽ፣ ብዙ ሴቶች ተሰብረው የሚቀሩ ብዙ ሴቶች ባሉበት በዚች ምድር አንቺ ደግሞ በጣም ጠንክረሽ ጀግና ሆነሽ አሁን ላለሽበት ህይወት በመድረስሽ የእውነት በጣም ደስ ብሎኛል። ቅድምም ብዬሻለሁ፣ ተባረኪ፣ ለበረከቱ ተወደጂ ብዬሻለሁ። አሁንም በቃ ቃል የሚሉኝ ከዚህ በላይ በጣም ነው የምወድሽ። ይሄድን ነው እንግዲህ የመጀመሪያ ባጃጅ ወርደን ወደፊት ካሜራማን እያሰቃየሁት ነው። ያው ወጥተናል እንግዲህ ዛሬ የመጨረሻ የሐዋሳ ውሏችን ነው። ስለዚህ ያው ዛሬ ነበረ በጠዋት የምንወጣው፣ ግን ደግሞ ግዴታ መልእክቱ ስለደረሰኝ እሷን ሳልጠይቅ አልሄድም ብዬ እየሄድን ነው። ስለዚህ አብራችን ትቆያላችሁ። አሁን ሁለተኛው ወደ ቤቷ እየሄድን ሁለተኛው ባጃጅ ነው። ውድ ቤተሰቦቼ እንግዲህ እንደምትመለከቱት የምገኘው ዛሬ ከማክቤል ሱክ ጋር እና ከቅዱስ ጋር እገኛለሁ። እንግዲህ ዛሬ እናታችን አይኒን ለመጠየቅ እየሄድን ነው። አብራችሁን ቆይታ አድርጉ። በቃ ዝጊ ሰርፕራይዝ ማድረግ እንዳለብኝ ማለት እንግዲህ ደርሰናል። ቤተሰብ የቤት የሉም ስንደርስ ቤት የሉም ተብለናል። እየመጣን ነው ብሏል። በርግጥ የመጀመሪያ ልጅ፣ ሁለተኛ ልጅ፣ ሶስተኛ ልጅ ከትምህርት ቤት ነው። እንዴት ናቸው? ሰላም ለዚህ ቤት ይሁን። እንጠብቃቸዋለን። እንግዲህ ስትመጣ ትንሽ እንጨዋወታለን፣ እናወራለን፣ ኬካችንን እንበላለን። ከዛ ያው እንደሚታወቀው ወደ አዲስ አበባ ተጓዦችን ቶሎ መውጣት አለብን። እንግዲህ እየመጡ ነው ተብለናል። በተስፋ በጉጉት እንጠብቃለን። እንግዲህ ትላንትና በጣም የሚገርም በረከት ደርሶኛል። የእውነት ጥሩ መልእክት ተልኮልኛል። በጠዋት ተነስቼ ቤኪን አስቸግሬ ኬክ አስጋግሬ በዚህ ተገኝቻለሁ። እንግዲህ አብራችሁን ቆዩ። ማሚ መተዋል። ዲቦ እንዳለች አያውቁም ምን እንደፈጠረ እና አባቢ እዚህ ዛሬ አዳሪ ነን ዛሬ ሃይ እና እዚሁ ልንቀር ነው ቤተሰብ፣ እዚሁ ልንቀር ነው። አሁን እኔ ለዲቦ ድምጽ እየሆንኩ ነው፣ እሷ ተደብቃለች። እዚሁ ልንቀር ነው። እዚህ ነው የምናድረው። ሐዋሳ ተመችቶናል በዓል። ለማንኛውም ቤተሰቦች ዛሬ ዲቦ ሰርፕራይዝ ልታረጋቸው ስለፈለገች ኬክ ምናምን ከቤኮስ ፔስተሪ ወስደናል። ውስጥ ደግሞ እየጠበቀችን ነው። በሷ ዩቲዩብ ቻናል ላይ ይለቀቅላችኋል። ሰብስክራይብ እያደረጋችሁ። ለማንኛውም ጀግና እናት ነው የምናስተዋውቃችሁ።
ማሚ ዙሪ እስኪ ከኋላሽ ማን ያለ በዚህ አልሄድም ብዬ ይኸው መጣሁ። ደህና ነሽ? እንኳን አደረሳችሁ። ደህና ነሽ? ባለቤቷ ትዝብት ትባላለሁኝ። የዓለም ባለቤት ነኝ። ስለመጣሽ ልታይን ስለመጣሽ ያው በጣም ደስተኞች ነን። ስለዚህ በሰዎች ግንኙነት ውስጥ ደግሞ እግዚአብሔር የሚሰራቸው ብዙ መልካም ነገሮች አሉና ሰዎች ደግሞ ወደ ሰዎች ጋር በተለይ ደግሞ እንደዚህ በዲሴቢሊቲ ኬዝ ውስጥ ላሉ አካል ጉዳተኛ ቤተሰቦች ውስጥ በባህሪያቸው አካል ጉዳተኞች የማህበረሰብ ተጽዕኖ ስላለ እንዲጎበኙ ይፈልጋሉ። የሰው ፍቅርን ይፈልጋሉ። ከሌሎች ነገሮች በተለይ የመጀመሪያው ነገር ማለት ነው ፍቅርን ይፈልጋሉ። ስለዚህ አንቺ እዚህ ድረስ መጥተሽ ቤታችን ድረስ መጥተሽ ይሄንን ቤተሰብ ለማየት እዚህ ድረስ በመምጣትሽ በእኛ ቤት ትልቅ ቦታ አለሽ፣ ከወንድሞቻችን በዘለለ ማለት ነው እንደገና። ስለዚህ በጣም ደስተኞች ነን። ለኛ የሚጨመርልን ለዚህ ቤተሰብ የሚጨመርለት ሌላ ትልቅ ነገር አለ። እንደዚህ ያለ ቤተሰብን መጥቶ ቤት ድረስ ማየትና መጎብኘት ለእንደዚህ ያለ ቤተሰብ ጥንካሬ ነው። ነገ ህይወቱን በመልካም ነገር እንዲቀጥል፣ በስራ እንዲቀጥል፣ ብዙ ነገሮች እንዲያሳካ ሰዎች ወንድሞች እህቶች መጥተው ሲጎበኟቸው እንደዚህ ያለ ቤተሰቦችን ትልቅ ነገር ነው። በጣም ትልቅ የሚጨመርላቸው ነገር አለና አንቺም ቦታ ሰጥተሽ እዚህ ድረስ መጥተሽ ቤት ድረስ መጥተሽ ልታገኝን ስለወደድሽ እጅግ አድርገን በእግዚአብሔር ስም እናመሰግናለን። በጣም ነው የማመሰግነው የእውነት በጣም ስለሰጣችን ፍቅር፣ አቀባበል ሰው እንደሚጠቅመው በደንብ በህይወቴ ማይቻለውና ስመጣ በጣም ደስተኛ ነኝ። ስላወቅኳችሁ፣ ስለተቀበላችሁኝ፣ የእውነት ስለወደዳችሁኝም ጭምር። ምክንያቱም እግዚአብሔር ሰዎች ጋር ሲያደርስ እግዚአብሔር የራሱ ዓላማ አለው። እኔ እዚህ ጋር ስመጣ እናንተ ለኔ መልእክት ስትሉ እና እናንተ ልብ ውስጥ ያስቀመጠኝን እግዚአብሔርን አመሰግናለሁና በጣም ደስተኛ ነኝ። ደግሞ በጣም ደስ ትላላችሁ። በእውነት በጣም ጠንካራ ጀግና ሰው ነህ። የእውነት በጣም ከምንም በላይ ሊከብድ ይችላል፣ ሁሉም ነገር ሊከብድ ይችላል። ሁላችንም በህይወታችን ተስፋ ለመቁረጣችን ትልቅ ነገር ነው። እግዚአብሔር ተስፋችን ስለሆነ ነው ዛሬ ላይ ያለ ነው። ማሚዬ በጣም ጠንካራ የእውነት 2 ልጆች ማድረስ ባይዘይ ቤተሰባዊነት በጣም ከባድ ነው፣ ኃላፊነት እኔ አይቼዋለሁ። በምንም ቢሆን እግዚአብሔር ይመስገን አይቼዋለሁ። ሁሉን ነገር ሲያሳየን እግዚአብሔር ያለ አቅማችን አያሳየንም እና በጣም ጀግና ናችሁ፣ በጣም ጠንካራ ናችሁ ሁላችሁም እግዚአብሔርን። ምክንያቱም ሰው በትንሽ ይወድቃል፣ በትንሽ ተስፋ ይቆርጣል፣ በትንሽ ይሰበራል፣ በትንሽ ማለት ነውና ሰው በህይወቱ ተስፋ ይቆርጣል፣ በእግዚአብሔር ላይ ግን ተስፋ አይቆረጥምና ይሄን ቤተሰብ ያየሁት የእውነት ምን ያህል እግዚአብሔር ከእናንተ ጋር እንዳለ ተስፋ የሆነንና አምላካችንን እግዚአብሔርን በደንብ አይቻለሁ። በጣም ደስ ብሎኛል። ከዚህም በኋላ ደግሞ እግዚአብሔር አለ። በቃ ስለ ሁሉም ነገር የሚያዘጋጀው እግዚአብሔር ነው። እኔ በጣም ደስተኛ ነኝ። የእውነት ሰው በትንሽ ነገር ተስፋ እንደሚቆርጥ አውቃለሁና ቆርጠንም እናውቃለን እኮ ምናልባት እኮ ትላንትናችን ላይ የሆነ ስብራት ሊኖር ይችላል። ጌታ ሆይ ለምን ብለን እግዚአብሔር ለምናማርርበት ጊዜ ሊኖር ይችላል። ግን ያ ሁሉ ነገር ግን እግዚአብሔር የራሱ የሆነ ምክንያት አለው። እግዚአብሔር የሆነ ነገር ውስጥ ሲያስገባን ልንማርበት ነው። አንድ ቃል በጣም በልቤ ውስጥ ዳዊትን ሁልጊዜ አስበዋለሁ። ዴቭ የቤቱ ትንሽ ነበር፣ የእሴይ ልጅ እና አባቱ እንኳን ረስቶታል።
ግን የማይረሳ እግዚአብሔር አንድ አለና ሲረሳው ነቢዩ ሳሙኤል ሊቀባ ሲመጣ ልጆችህን አቅርብ እግዚአብሔር ሊቀባ ከዚህ ቤት መጥቷልና ሲለው እነዚህ ናቸው ነው ያለው። እና እነዚህ ናቸው እግዚአብሔር ሲፈጥር አይረሳም። እናት አባት ሊረሳ ይችላል፣ ግን እግዚአብሔር አይረሳም። እና ዴቭ ግን ጩጭ እኮ ነው የመጨረሻ የቤቱ ልጅ ነው። ግን እግዚአብሔር በእረኛ አድርጎ እዛ ጋር ከምን ጋር እያታገለው ነበር? ከአንበሳ ጋር እያታገለው ነበር። አንበሳን የሚያክል ፍጡር እንግዲህ አስቡት። እና ከአንበሳ ጋር እያታገለ ብዙ ነገር በጎችን መምራት አስተማሩ። በጎች እንግዲህ አስቡት፣ በጎችን መምራት ከአንበሳ ጋር ከባድ ነው አይደል? ከዛ እግዚአብሔር ምን አደረገ? ቀስ አድርጎ ወደ ንግስና ሲያመጣ በጎችን የሚመራ የነበረ ሰውዬ፣ ከአንበሳ ጋር የሚታገል የነበረ ሰውዬ ጎልያድ ጋር ሲሄድ አልከበደውም። ንግስና ጋር ሲሄድ አልከበደውም። አባት፣ እህት፣ ወንድሞቹ፣ ቤተሰቦቹ አልጠበቁም። እግዚአብሔር ያልተጠበቀ ነገር ነው የሚያደርገውና የምር ሁልጊዜ በህይወቴ ኃጢአት ሊኖር ይችላል፣ ውድቀት ሊኖር ይችላል፣ ተስፋ መቁረጥ ሊኖር ይችላል። ግን ደግሞ በምህረት ወደ እግዚአብሔር መቅረብ የእግዚአብሔር ጥገኛ መሆን ትልቅ ነገር ነው እና እኔ በጣም ደስተኛ ነኝ ስለዚህ ቤተሰብ። ስለዚህ እንዴት ነው ህይወት ማለት ቤተሰብ ስላለው ነገር ስላለህበት ሁኔታ ልትነግረን? ያው በመጀመሪያ ደረጃ ስለመጣችሁ እጅግ አድርገን እናመሰግናለን። ከዛ በመቀጠል ደግሞ ስለኛ ቤት ማለት ነው ያው ለእናንተ ልንነግራችሁ የምንችለው ነገር አንደኛ የኛ ቤት ትዳር፣ የኛ ቤት ቤተሰብ እንደ ሀገራችን እንደ ማህበረሰቡ ደረጃ ማህበረሰብ ህይወትን በሚመራበት አይነትና በተለመደ መንገድ የሚመራ በዛ አይነት መንገድ የሚመራ ቤተሰብ አይደለም። ከትዳር አመሰራረታችን ጀምሮ ማለት ነው። ምክንያቱም ማለት ነው እኛ ከተጋባን አሁን 13 ዓመታችንን የካቲት አከበርን። የካቲት 24 አሁን ከአንድ ወር ምናምን በፊት የካቲት 24 13ኛ ዓመታችንን ደፈንን። በ13 ዓመት ጊዜ ውስጥ እንግዲህ ያው ልጆች አፍርተናል። ባለቤቴን ሳገባት አካል ጉዳተኛ ነበረች። በክራንች ነው የምትንቀሳቀሰው። እንደ ማህበረሰብ እይታና አመለካከት ማለት ነው ወንዶች ወይንም ሴቶች ሊያገቡ የሚመርጧቸው የትዳር አጋሮች የተለመዱ ናቸው። ምን አካሄዷን ይመርጣሉ ወንዶች፣ አለባበሷን ያያሉ፣ ውበት የሚባል ነገር አለ፣ የቤተሰብ ባክግራውንድ የሚባል አለ፣ ምን ያህል አካውንት አላት የሚባል አለ፣ ምን ትሰራለች የሚባል ብዙ ጥያቄዎች አሉ። እና በዛ ሁሉ ዙሪያ ውስጥ ማለት ነው ባለቤቴ የዛን ሰዓት ዊልቸር ላይ አልተቀመጠችም፣ በክራንች ግን ትንቀሳቀስ ነበረ የተወሰነ ርቀት ላይ። እና እኔ የፕሮቴስታንት እምነት ተከታይ ነበርኩኝ በወቅቱ። በፕሮቴስታንት እምነት ተከታይ ሩል ደግሞ አንዲት ሴት ለማግባት ማለት ነው በቤተ እምነት ደረጃ አንድ አይነት መሆን አለብሽ። ከዛ በመቀጠል ደግሞ ማለት ነው ያው ክርስትናውን ያንን ህይወት በትክክል የምትኖር መሆን አለባት። ያንን ስለምታሟላ ጠየኳት፣ ተቀበለችኝ፣ ተጋባን። ከዛ በኋላ በህይወታችን ተጋብተን እንኖራለን ብለን ከጠበቅናቸው ህይወቶች ያልጠበቅነው ነገር በህይወታችን ላይ የተከሰተ ምንድነው? ልጆቻችን ወደ ዲሴቢሊቲ ኬዝ ውስጥ ይገባሉ ብለን አልጠበቅንም። እሷም ደግሞ የእሷ እንቅስቃሴ ከፍቶ ወደ ዊልቸር ላይ ትመጣለች የሚል ነገር አልጠበቅንም እና ለእኔ ልጆች ስትሰጠኝ እሷ በጣም በብዙ ጭንቀት በብዙ መከራ ውስጥ ነው። አንደኛ እርግዝናዋን ተሸክማ መቆም አትችልም። 9 ወር ሙሉ አርግዛ መሬት ላይ ቁጭ ብላ 9 ወር ሙሉ እርግዝናዋን ተሸክማ በስቃይ ውስጥ በሰርጀሪ ነው ልጆች ወልደ የሰጠች። ይሄ ማለት ደግሞ ለትዳሯ ትልቅ መስዋዕትነት የከፈለችበት ማንነት ነው። ሁለተኛዋንም ልጅ ስትወልድ እንደዛ ከባድ ሰርጀሪ ነበረ። ከዛ በኋላ መንቀሳቀስም ስለማትችል ሰርጀሪ ደግሞ እንቅስቃሴ ስለሚፈልግ ቀጥታ ሙሉ ነርቮቿ ተሳሰሩ። ከዛ በኋላ ወደ ዊልቸር ተጠቃሚነት ገባች እና ልጆቻችንንም ስንጠብቅ 1 ዓመት፣ 2 ዓመት፣ 3 ዓመት ያው
መንቀሳቀስ አልቻሉም። ብላችሁ የምታስቡት ነገር ካለ? ያው በአጠቃላይ ሁሉንም ወጪዎች እኛ በምናስገባው ወጪ አይደለም በምናገኘው ነገር አይደለም ከበር የሚደረገው። እኔ ትንሽ ነገር ሰርቼ ትንሽ ነገር ከበር ላደርግ እችላለሁ። ነገር ግን የእኛን ቤተሰብ ዲቴይል ቀርበው ማለት ነው የሚመለከቱ በጎ ልብ ያላቸው ወንድሞችና እህቶች የእናንተ ቤተሰብ እንደዚህ ስለሆነ በእንደዚህ ያለ መንገድ እኛ ከጎናችሁ እንሆናለን ብለው ሰፖርት በሚያደርጉን ነገር በዛ ነው የጎደለውን ነገር እየሞላን ይመቀጣል። ጠይቀች ነበረው። አሁን በእንዲህ አይነት ቤተሰብ ውስጥ ባህላችን በጣም ያስጠላል። የሆነ ይነካል ሲናገሩ ምናምን እንደዚህ ሆኖ ምናምን የሚባል ነገር አለና እሱን እንዴት ነው እንትን ያልከው? ንግግሮች አንተ ሊሰሩ ከሚችሉ? አዎ የማህበረሰብ ተጽዕኖም አለ። የማህበረሰብ ተጽዕኖ አለ። እኔና ማሚ የተጋባ ነው ማለት ነው በሰርግ ነው። ለምሳሌ እኔና እሷ ስንጋባ ለቤተሰብ ሁሉ ነግሬያለሁ። በጣም በህይወት ዘመኔ ላይ ከማረሳቸው አንድ ትልቅ ነገር ማለት ነው እኔና እሷ ስንጋባ በተጋባንበት ዕለት ከኔ ቤተሰቦች ከዘመዶቼ አንድ ሰው እንኳን ለመሃላ በሰርጌ ላይ የተገኘ ሰው የለም። ብሎ ደግሞ እንደዚህ ያለ አካል ጉዳተኛ አገባ እንዴ? አንድ ሰው እንኳን ከቤተሰቦቼ ሰርጌ ላይ የተገኘ ሰው የለም። እኛ ግን በእኛ ቤተሰቦች ውስጥ 13 ዓመት በጣም ብዙ ናቸው። በትዳር ጸንተው የቆዩ የተወሰኑ ቤተሰቦች ናቸው። በጣም በብዛት በፍቺ ውስጥ ያለፉ ናቸው። እኔ ግን 13 ዓመት ቆይቻለሁ። ያ አንድ ሰው እንኳን ከቤተ ዘመድ ውስጥ ያልተገኘበት ቤተሰብ ማለት ነው ሰርግ አጽንቼው እኔ ግን ማለት ነው እንደ ችግሩ ሁኔታ አይደለም፣ እንደ ሌላ ሁኔታ አይደለም። ነገር ግን ዓላማ አለኝ፣ ራዕይ አለኝ። ስለዚህ ከዛ አንፃር ይሄ ነው እንግዲህ ከቤተሰብ ያለው ሁኔታ ይሄ ነው። በማህበረሰብ ውስጥ ደግሞ ያለው ተጽዕኖ ለምሳሌ እኔ ማንም እቤት ቁጭ ማለት የለባትም ብዬ ልጆቼን ከማስተማር ከዛ ባለፈ በዊልቸር ጉልበት ስራ እየሰራሁ ብዬ ማታ በዊልቸር እየገፋው አካውንቲንግ እንድትማር አድርጊያ ያው ሌላ ሰው ስለማይገፋር ደግሞ መማር አለብኝ ብዬ ሁለታችንም በአካውንቲንግ ተመርቀናል። አሁን ደግሞ ሁለታችንም አሁን ሰሞኑን በዚህ ዓመት በአንዳንድ ጉዳይ ዊዝድሮ ሞላን እንጂ አሁን ደግሞ እንደገና ቀጥለን እንደዛው በዊልቸር እየገፋው 3ኛ ዓመት የማኔጅመንት ዲግሪ ተማሪዎች እና እዚህ ደረጃ ነው እየደረስን። ማህበረሰቡ ምን ይላል ማለት ነው? በመንገድ ላይ በዊልቸር እየገፏት ይዣት ሲሄድ ቁሙ ይሉና አካል ጉዳተኛ ለማኝ ነው የሚመስላቸው። ያስቆሙንና 10 ብር ወይ 5 ብር ይሰጡናል። ቁሙ ብለውን አልጠየቅናቸውም። ሁላችንም ለማኝ አይመስልም። ግን ማህበረሰቡ በአይምሮ ውስጥ በዊልቸር እየተገፋ የሚሄድ አካል ጉዳተኛ ለማኝ ነው የሚል አስተሳሰብ አለው በአይምሮ ውስጥ። ስለዚህ እንደዚህ ያደርጋሉ። ምንም እንኳን በዝቅተኛ ኢኮኖሚ ውስጥ ብንኖርም ግን በማህበረሰቡ ውስጥ ግን ከአይምሮ ጋር ያልተፈታ በጣም ከባድ ችግር ነው። ለምሳሌ ልጄ በጸሎት ጠዋት ወጣ ማታ ነው ወደ ቤት የምትመለሰው። ግን ሽንቷን የምትሸናበት ሽንት ቤት አንሰራም ብለው ማለት ነው። ያውም ማለት ነው መንፈሳዊ ትምህርት ቤት ነው። ከፈለጋችሁ የፈለጋችሁበት ቦታ ወስዳችሁ ማስተማር ትችላላችሁ ብለው ማለት ነው። ሽንቷን የምትሸናበት ቦታ እንኳን የላትም። ወደ ክስና ወደ መንግስት አሰራር ብትሄጂ ከፍተኛ በክልሉ ላይ ለአካል ጉዳተኛ ጉዳይ ላይ የመስራት ደካማ አሰራር ስላለ ትምህርት ቤቶች ላይ እንደዚህ ያለ ነገር እንዲፈጸም ምንም የሚሰሩት ነገር ስለሌለ ትምህርት ቤቶቹ አይፈጽሙትም ይሄንን ነገር። ይሄ ሁሉ ተጽዕኖ አለ። በጣም የሀገራችን ላይ እንደዚህ ነገር አለ። ግን ቆይ እነዚህ ልጆች በስነ ስርዓት ሕክምና ቢያገኙ ጥሩ እንትን ላይ ይደርሳሉ ተብሎ ተስፋ ወይ ሕክምና የተጀመረ ነገር አለ?
በሐዋሳ ሪፈራል ሆስፒታል የህፃናት የአጥንትና ነርቭ ስፔሻሊስት አንድ ታዋቂ ዶክተር አለ በመንግስት ደረጃ ከአንዴም 3 ጊዜ ማለት ነው የእነሱን የደም ናሙና ወስዶ ኬዛቸውን ለማወቅ ማለት ነው በሚጠረጥርበት አይነት መንገድ እስከ አዲስ አበባ ኢንተርናሽናል ላቦራቶሪ ድረስ ተልኮ እነሱ የሚፈልጉት ነገር ማለት ነው ምንም አይነት ነገር ማለት ነው ኖርማል እንደሆነ የነገሩንና ኬዛቸው ምን እንደሆነ እስካሁን አልታወቀም። ከአንዱም 3 ጊዜ ሞከሩ። ከዛ ውጭ ግን ከእንቅስቃሴያቸው አንፃር በጸሎት በተለይ እሷም ማለት ነው ሁለቱም በፊዚዮቴራፒ በጣም ብዙ ሄደናል። እንደውም እሷ በፊዚዮቴራፒ ብዙ ለውጥ አምጥታ ነው እዚህ የደረሰችው። እስከ 6 ዓመቷ ምናምን እስከ 5 ዓመት ምናምን በዳዴ ነበር የምትሄደው፣ ከመሬት አትነሳም ነበር እና እዚህ ደረጃ ላይ ነው። ምናልባት ኤክሰፕሽናል ጄኔቲክ የሆነ ማነር ከሆነ በሀገር ውስጥም የሚሰራ ነገር አይደለም፣ ለመዳንም ደግሞ ማለት ነው የሚዳን ነገር አይደለም። ጄኔቲክም ከሆነ ምናልባት አሴኔክስት ቤተሰባችሁ ላይ ልጅ ተመሳሳይ ልጅ እንዳይወለድ ከማወቅ አንፃር ለመጠንቀቅ ነው የሚጠቅማችሁ። የጄኔቲክ ምርመራው ተደርጎ ጄኔቲክ መሆኑ ቢታወቅ እንኳን የሚባል ኢንፎርሜሽን ነው ስፔሻሊስት የሰጠን። ግን በየሀገሩ ሄደን የተለያዩ ሆስፒታሎች ላይ ደግሞ ማለት ነው እንደዚህ ያለ ምርመራ ለማድረግ ደግሞ ያው ይሄኛ የቤተሰብ ሁኔታ ከባድ ነው። እኛ የምንኖረው እንደዚህ ያለ ነገሮችን አሁን ካለን ኢኮኖሚ አንፃር ለማስፈጸም ሳይሆን በልተን ጠጥተን ከማደር እና መሰረታዊ ነገሮችን ከመሙላት አለፈ እሱንም እኛ አንሞላም። እሱም በበጎ ልቦች የሚሸፈንልን ነው። ስለዚህ ማለት ነው በእንደዚህ ያለ ሁኔታ ነው እኛ የምናስበው። በጣም ደስ ብሎኛል። ሶሊያ ማሚ ፍቅርን ግለጽላት። ያው ማሚ ታውቃለች፣ በጣም እወድሻለሁ፣ በጣም አፍቅርሻለሁ። ያው ረጅም ዕድሜ ይስጥልኝ የምመኝልሽ ነው። መስኪያ የምር ፍቅራችሁ በጣም ነው የሚያስቀናው። ማሚ እሱ ያለሽን ቃል ያው እንግዲህ ብዙ ለሱ እሱን ለመግለጽ ቃላቶች ይሰብሩኛል። ምክንያቱም እንደ ሁሉም ስለሆነ እሱ ባሌ ብቻ አይደለም፣ እናቴም ነው፣ ወንድሜም ነው፣ ጓደኛዬም ነው። 13 ዓመት ሙሉ ጓደኛዬ ነው። ከእኔ ውጭ ሻይ ቡና ብሎ አያውቅም። በጌታ ፊት ነው የሚያወራው። እንደውም ከእሱ ይልቅ እኔ በጣም ብዙ ወዳጆች፣ ብዙ ጓደኞች አሉኝና አንዳንዴ እንደ ባልም ልገልጸው ስፈልግ ከባል በላይ ነው።